አሰላሙ አለይኩም። ከብዙ ጊዜያት በኋላ ዛሬ በአዲስ ታሪክ ያንተን ሪዝቅ ማንም አይበላውም። አንድ ሰውዬ በአንድ ካምፓኒ ውስጥ ተቀጥሮ ሲሰራ በሚያገኘው አነስተኛ ደመወዝ እናቱን፣ ሚስቱንና ልጆቹን ያስተዳድራል። ሰውየው ዘወትር ስራውን በአግባቡና በእምነት በአለቃው ትዕዛዝ ምክንያት ከልቡ ይሰራ ነበረ። እናም ከዕለታት በአንዱ ቀን ሰውየው ሙሉ ቀን ስራ ሳይገባ ይቀራል። የካምፓኒው ባለቤትም በእርግጠኝነት ክፍያ አንሶት ነው የቀረው፣ ስለዚህ ነገ ሲመጣ ክፍያ ጨምርለታለሁ ብሎ ይወስናል። በነጋታው ይህ ሰው ስራ ቦታው ልክ እንደገባ ክፍያውን ከነጭማሪው ሰጠው። ሰውየውም ቆጥሮ ተቀበለው። ግን ስለ ጭማሪው ምንም አልደነቀውም። ለምን ክፍያ እንደተጨመረለትም አለቃውን አልጠየቀም። ዝም ብሎ ስራውን ቀጠለ። ለተወሰኑ ቀናት እንደ በፊቱ ስራውን በአግባቡ መስራቱን ከቀጠለ በኋላ የሆነ ቀን ግን በድጋሚ ስራ ሳይገባ ቀረ። ይህን ጊዜ አለቃው እጅጉን ተቆጣ። የጨመረለትን ደሞዝ መልሶ ሊቀነሰበትም ወሰነ። እናም ሰውየው እንደ ወትሮ በማግስቱ ወደ ስራ ቦታው መጣ። ስራውን ጨርሶ ክፍያውን ቆጥሮ ሲቀበለው አለቃው ቀደም ሲል የጨመረለትን ጭማሪ እንደቀነሰበት አወቀ። ግን አሁን ምንም ሳይል ተወጣ። በሰራተኛው ሁኔታ የተገረመው አለቃው ሰውየውን ጠራውና ባለፈው ክፍያ ስጨምርልህ ምንም አላልክም፣ ዛሬም ደግሞ ከምከፍልህ ላይ ስቀንስብህ ለምን ቀነስክብኝ ብለህ ምንም አይነት ጥያቄ አላቀረብክም፣ ለምንድን ነው ሲል ጠየቀው። ሰውየው የመጀመሪያ ጊዜ ስራ የቀረሁት የዛን ቀን ሚስቴ ወልዳ ፈጣሪ አላሁ ስብሓንሁ ወተዓላ አዲስ ልጅ ሰጥቶኝ ነው ያን ቀን ስራ የቀረሁት። እናም ደሞዝ ስትጨምርልኝ ስለ ጭማሪው ያልጠየቅኩህ የደሞዙ ጭማሪ እዛ አዲስ ለተወለደው ሕፃን ልጅ አላሁ ስብሓንሁ ወተዓላ የመደበለት የራሱ ሪዝቅ እንደሆነ ስላወቅኩ ነው ሲል መለሰለት። ሁለተኛውስ ብሎ ጠየቀው። ለሁለተኛ ጊዜ ስራ የቀረሁት ደግሞ እናቴ ሙታ ነው አለው። አሁን ደግሞ ደሞዝ ስትቀንስብኝ ዝም ያልኩት ያ ከዚህ በፊት ትበላው የነበረው የእናቴ ሪዝቅ ወይም ሲሳይ በሷ መሞት ምክንያት ፈጣሪ አቋርጦት እንደሆነ ስላወቅኩ ነው ብሎ መለሰለት። ረዥም ዕድሜ ለእናቶች። ወንድም አቡ ህያብ። السلام عليكم ورحمة الله وبركاته.